ስምንቱ የጀነት በሮች። አንደኛ ባብ ሰላት። በዚህ በር የሚገቡት እነዚያ ሰላታቸውን በትኩረት በወቅቱና ሳያቋርጡ የሚሰግዱ ናቸው። ሁለተኛ ባብ አልጂሃድ። በዚህ በር የሚገቡት እነዚያ በአላህ መንገድ ተዋግተው ሕይወታቸውን የሰዉት ናቸው። ሶስተኛ ባብ አሰደቃ። በዚህ በር የሚገቡት እነዚያ ለአላህ ሲሉ ምስኪንን ሲመግቡ የነበሩ ወይም ሰደቃ ሰጪዎች ናቸው። አራተኛ ባብ ረያን። በዚህ በር የሚገቡት እነዚያ የአላህን በረካ ፈልገው ብቻ ጾማቸውን አብዝተው የሚጾሙ ናቸው። አምስተኛ ባብ አልሐጅ። በዚህ በር የሚገቡት እነዚያ ሐጅና ዑምራቸውን በስነ ስርዓቱ ያደረጉ ናቸው። ስድስተኛ ባብ አልካዚሚን አልገይዘ ወልዓፊነ ዐኒናስ። በዚህ በር የሚገቡት እነዚያ ቁጣቸውን መቆጣጠር የሚችሉ ታጋሾች እና ለወንድሞቻቸው ይቅር የሚሉ ናቸው። ሰባተኛ ባብ አልኢማን። በዚህ በር የሚገቡት እነዚያ በአላህ ላይ ባላቸው እምነት የሚጸኑ በአላህ ቀድር እምነት ያላቸውና የአላህን ትዕዛዝ የሚተገብሩ ናቸው። ስምንተኛ ባብ ዚክር። በዚህ በር የሚገቡት እነዚያ አላህን ያለማቋረጥ ሲያስታውሱ የነበሩና ዚክር የሚያበዙ አማኞች ናቸው።